ሄሎ ኤቭሪዋን ዲስ ኢዝ ዮሐንስ አርክቴክት። ዛሬ ደግሞ የምናሳያችሁ ቡልቡላ የሰራነውን በይዞታ ላይ 141 ካሬ ላይ ያለ ቦታ ነው። ቦታው ቡልቡላ ሲገኝ ሁለት መንገድ አለው። በፊት ለፊት 10 በጎን ደግሞ 10 ሆኖ ካርታው ላይ ደግሞ ከርብ የሆነች ኤሪያ አለችው ማለት ነው። ስለዚህ በሁለት በኩል መንገድ ስለሚያገኘው ግራውንድ ላይ ከታች ላይ የተወሰነ ሴት ባር ገብተናል ማለት ነው። ስለዚህ ግራውንድ ላይ ፓርኪንጉን በቤቱ የጎን ሳይድ ጋር አድርገናል ማለት ነው። ፓርኪንጉ 25 ካሬ ሲወስድ ሌላ ደግሞ ትራዲሽናል ኪችን 11.2 ካሬ አለው ማለት ነው። ሜርስ ደግሞ 6 ካሬ ከ3.5 ዋዝጋ አለው። ገስት ቤድሩም ደግሞ የራሱ የሆነ ፕራይቬት የሆነ እይታ ሲኖረው 11.16 ካሬ አለ ማለት ነው። ባዙ ደግሞ 3.36 ካሬ አለ ማለት ነው። ኪችኑ የራሱ ስቶር በውስጡ ሲኖረው 4.8 ካሬ አለው ማለት ነው። ደረጃውን ደግሞ እዚህ ቤት ላይ ስንሰራው የቤቱ ሞር አንድ ቤት ሲሰራ ቅድሚያ ብርሃን ማግኘት አለበት። ሊቪንግ ሩም እና ዳይኒንግ ሩም ናቸው። ቀጥሎ ቤድሩም፣ ከዛ ቀጥሎ ደግሞ ባዝሩም እና ደረጃና ኮሪደሮች ናቸው ማለት ነው። ስለዚህ ፕራዮሪቲ የሚሰጠውን ወደ መንገድ በኩል አድርገ ነው የሰራነው ማለት ነው። ስለዚህ ደረጃውን የቤቱ በግራ ሆኖ በጀርባ በኩል ያለው ጋር አደረግነው። ደረጃው 4 ሜትር በ3.50 ሲኖረው መካከል ላይ ደግሞ ከላይ እስከታች የሚወርድ ዳክት አለው ማለት ነው። የደረጃው ብርሃን በማዕከል ላይ ዩሼፕ በፈጠርነው ስፔስ ላይ ብርሃን የሚያገኝ ሲሆን ከላይ ደግሞ ስካይላይት አድርገለታል ማለት ነው። ስካይላይቱ ሙሉ አልሙኒየም ፓኔል ስለሆነ ከላይ እስከታች ላይት ፔኔትሬት አድርጎ በደንብ ይገባል ማለት ነው። ግራውንድ ላይ ያሉት ስፔሶች የተጠቀምነው ለሰርቪስ ኳርተር እና ለገስት ቤድሩም ማለት ነው። ዋናው የቤቱ አካል የሚጀምረው ከአንደኛ ፎቅ ላይ ነው ማለት ነው። ይሄ ሪኳርመንት የመጣው ያው ከከስተመሮቻችን ሪኳርመንት ላይ ተነስተን ነው ወደዚህ ያስገባ ነው ማለት ነው። መጀመሪያ ላይ የነበረው ሀሳብ ሙሉ ግሪን ስፔስ አድርገ ነው ግሪን ኤሪያ እና ፓርኪንግ አድርገን ከሌላ መቀጠል ነበር ያሰብነው። ግን ሞር ኮስት ሊወደባቸው ስለሚችል ወደ በክላይንቶቹ ሪኳርመንት መሰረት ሄደና ማለት ነው። አንደኛ ፎቅ ላይ ስንመጣ እዚህ ላይ የተጠቀምነው ሊቪንግ ሩም ከዳይኒንግ ሩም እና ኮፕል ኪችን ጋር እና ኮመን ባስ ብቻ ነው ያለው። ሌላ ምንም ስፔስ የለበትም። ሊቪንግ ኤንድ ዳይኒንጉ 66 ካሬ ከበረንዳው ደግሞ 4 ካሬ አካባቢ መጥተዋል። ከጀርባ በኩል ደግሞ ሃንድሮሽ እና ደሊሲ ብቻ ያለባት 4.20 ካሬ ይጠቅመናል። ሞር ኦፕን እንዲሆን ውስጥ ያለውን ስፔስ በደንብ ኦፕን አድርገን የሰራ ነው። ከደረጃ ወርደን ይሄ በር ግድግዳ እንዳይሆን አድርገናል። ኦፕን እና ሞረን የሆነ ነገር ነው የሚደረገው ማለት ነው። ለምን ትንንሽ ስፔሶች ላይ ይሄ ፓርቲሽን ከበዛን ኮሪደሩ ከጨለመ የመጭነቅ ስሜት ስለሚፈጥር ማለት ነው። ወደ ሁለተኛ ፎቅ ላይ ስንወጣ ማስተር ቤድሩሙ ኮርነር ላይት እንዲያገኝ አድርገ ነው። ኮርነር ቬንቲሌሽን አግኝቶ ባለ 22.94 23 ካሬ አግኝተንለታል። ቼንጂንግ ሩም ወር ደግሞ ድሬሲንግ ሩሙ ደግሞ 12.54 ካሬ ያገኛን ሲሆን ባዙ ደግሞ 11.72 ካሬ አግኝተናል። እዚህ ሩም ላይ ደግሞ ያው 17.23 ካሬ ድሬይንግ ሩም ብቻ አለው ማለት ነው። ቀጣይ ደግሞ ሶስተኛ ፍሎር ላይ ደግሞ ስንወጣ 3 መኝታ ቤቶች አሉ ማለት ነው። 3 መኝታ ቤቶች በፊት ለፊት ጋር ያለው የ11.98 ካሬ ባዙ ደግሞ 3.24 አለው። ሌላው ደግሞ 2 አልጋ የሚችል ደግሞ የልጆች መኝታ ቤት 18.23 ካሬ የራሱ ባዝ ደግሞ 4.08 ካሬ ያለው ማለት ነው። ከጀርባ በኩል ደግሞ ያለችው ደግሞ 12.48 ካሬ ሲሆን የራሱ ባዝ ደግሞ 3.40 አለው ማለት ነው። ወደ አራተኛው ፎቅ ላይ ስንወጣ ደግሞ አራተኛው ፎቅ ላይ ቴራሱ ላይ አንድ ሊቪንግ ሩም እና ላውንደሪ ሩም አድርገናል ማለት ነው። ላውንደሪ ሩም እዚህ ጋር የሆነበት ምክንያት ብዙ ጊዜ ላውንደሪ ማሽን እና ድራየር ማሽን ሁለት ሊኖር ይገባል ማለት ነው። ያው በተለምዶ ደግሞ እኛ ሀገር ውስጥ ብዙ ጊዜ ዋሽንግ ማሽን እንጂ ድራይንግ ማሽን ስለሌለን በዛ መሰረት ላውንደሪ ላይ የታጠበው ልብስ እዚህ ጋር ቴራሱ ላይ ኦፕን ነፋስ ስላለ እዛ ላይ ሞር
ይሰጣል በሚል ሀሳብ በክላይንቶች የመጣ ሪኳርመንት ነው። ቴራስ ያለው ባለ 30 ካሬ ሊቪንግ ሩም ሲኖር ቀዩ ደግሞ እንዳለ ቴራስ እና ግሪን ስፔስ ሊሆን አድርገናል። ስለዚህ ይህንን ይመስላል። ይህንን ቤት ስንሰራ ቻሌንጅ ያደረጉ ነገሮች ምንድን ነው? ከመንገድ የሚደረጉ ሴት ባኮች ከታች 3 ሜትር ከዛ ደግሞ ከላይ ደግሞ 2 ሜትር ከ5 ሜትር በላይ ደግሞ 1 ሜትር ስለሚገባ 140 ካሬውን ላይ ሞር ኤፊሽንት ልንጠቀም የቻልነው ወደ 100 ካሬው አካባቢ ደግሞ ዩዘብል እንዲሆን ያደረግነው ማለት ነው። ይህንን ይመስላል። ስለዚህ ዲዛይኖች ማሰራት ከፈለጋችሁ ኮንታክት ማለት ትችላላችሁ ማለት ነው።